ዱርዬ ብለን ምንገልጸው ሰው ስናይ አይ አንተ የጀሃነም ሰው እያልን እንጠራዋለን። በምን አወቅ? አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል። እዚህች ጋር ሁሉ ያመጣዋል። ባንተ እጅ እኮ አይደለም እሱ። ወንድሜ ጸጉር ልክ አይደለም፣ እስላማዊ አዳቡን የጠበቀ አይደለም ብለህ ሄደ ብትችል ስጦታ ሰጠ፣ ብትችል ሻይ ጋብዘ እንጂ አንተ የጀሃነም ሰው እያልከው እንዴት ነው መስጊድ የሚገባው? ልክ አሁን ላንተ የጀነት ካርድ ያስክ ነው እኮ የሚመስለው አይደል? የራስህም ኻቲማ ገና አላወቅም። ስለዚህ ወንድሞችን በምታይበት ጊዜ ረህመተኛ አዛኝ ነው መሆን ካንተ የሚጠበቀው እንጂ መኮፈሳችን ወንድሞችን ለመለወጥ